የእግዚአብሔር ቃል ሲናገር ሊያ እንደተጠላች እግዚአብሔር አይ የሚል ቃል ታገኛላችሁ። ዛሬ መልእክት አለኝ። በእውነት በተከታታይ እግዚአብሔር የሚናገረኝ በማያስፈልግ ሁኔታ ውስጥ ያለ ቦታችሁ ያላችሁ ሰዎች፣ በብዙ መጠላት፣ መገፋት፣ በጣም ሪጀክሽን የጠገባችሁ ሰዎች አላችሁ። የሰው አፍ ያጠገባችሁ፣ የሰው ምላስ ያጎበጣችሁ ሰዎች የነህት እግዚአብሔር ቃል ላንቺ መጥቷል። ይህ መልእክትሽ ነው። ሊያ የተጠላችሁ በአባቷ በላባም ጭምር ነው። አልተወደደችም። አይነ ልም ነበረች። ባለቤቷም አልወደዳትም። ተጨማሪ ሚስት ፈለገ። እግዚአብሔር ግን ከጉልበቷ ኃያላንን እንዳወጣ እግዚአብሔር በልጆችሽ ምክስሽናታለሽ። ሲንግልማም የሆኑ ባሎቻቸው የጠሏችሁ ከባል ውጭ ይላሉ እናቶች እግዚአብሔር ይናገረኛል። በተለይ የጸለያችሁ በብርቱ የእግዚአብሔርን እጅ በመፈለግ ውስጥ ያላችሁ፣ በዚህ በኢትዮጵያ በአሜሪካን በተለያየ ዓለም ያላችሁ፣ ረዳት የሌላችሁ፣ ተሰብራችሁ ቁጭ ያላችሁ፣ ለመናገር ወደ ውጭ አቅም ያጣችሁ፣ መጽሐፍ ቅዱስ እንደሚናገር እግዚአብሔር አየልና ማህፀኗን እንደከፈተ የሚከፈትላችሁ ነገር አለ። እግዚአብሔር የካሳን ዘመን እንዳመጣ፣ ብርቱ የሆነ ትውልድ ከጉልበቷ እንደወጣ፣ ይሁዳ እንደወጣ፣ ነገስታት እንደወጡ እግዚአብሔር በልጆቻችሁ ጌታ ምስክሬ ነው የነቀፌታችሁን ቻፕተር ሚዘጋላችሁ ሰዎችን አያለሁ። ለብዙ ዘመን ያለቀሳችሁ ማዲያት እስኪወጣ የተናቃችሁ በፊት ላይ የሚጎበኙ የነበሩ ሰዎች ይረሷችሁ። እግዚአብሔር ምስክሬ ነው። ጌታ ተናገሪ ብሎኛል። በባሎቻችሁ የተጠላችሁ፣ ሞገስ ያጣችሁ፣ የተተዋችሁ እግዚአብሔር አምላክ እንደዚህ ይልሻል። የነህት በእኔ ዘንድ ያልተረሳሽ ነሽ ብለሽ ተናገሪ ብሎኛል። የተረሳችሁ እህቶች፣ በተለይ የተረሳችሁ ብርቱ በተሰባበረ ሁኔታ ውስጥ ያላችሁ፣ ቀና ማለት ያቃታችሁ፣ እኔ በጌታ በኢየሱስም ለእናንተ እናገራለሁ። ሌዊ እንደወጣ የክህነትን ስርዓት የሚያስቀጥል ለእግዚአብሔር የተለየ ድንበር አልባ የሆነ ድንበር የለሽ ኔሽን ከጉልበቷ እንደወጣ ነቀፌታችሁን እግዚአብሔር በልጆቻችሁ አልፎ የሚያስወግድላችሁ ሰዎች አላችሁ። በለቅሶ የዘራችሁትን፣ በሐዘን የዘራችሁትን፣ በእንባ የዘራችሁትን እያመሰገናችሁ በእልልታ የምታጭዱ እግዚአብሔር በሚያውቀው በብርቱ እልልታ በካሳ ጌታ ወደ እናንተ ሲመጣ ያለው ብዙ እኔ እንደዚህ ነው ማየው። የብቸኝነት ሌሊቶችን ለምን የሚሉ ሌሊቶችን፣ ብዙ እንባ፣ በጣም በውስጥ ስብራት፣ ነገር ግን ላይ ባለ በውሸት ሳቅ የተሸፈናችሁ ሰዎች ያንን የውሸት ሳቃችሁ ሊያነሳ ጌታ መጥቷል። የነህት እግዚአብሔር ካጎበጥሽበት ቀና ሊያረግሽ መጥቷል። አያለው ጌታ ይናገረኛል። ወንዶች አያለው እግዚአብሔርን በመፈለግ ውስጥ ያላችሁ በብዙ ስብርብር ባለ ሁኔታ የምታልፉ እግዚአብሔር አብቅቷል። የሐዘን ምዕራፍ አበቃ። መጽሐፍ ሲናገር እንደዚህ ይላል። እግዚአብሔር ቃል ሲናገር ይሁዳ ሆይ ፈጽሞ አጥፊው ጠፍቷል ይላል። አጥፊው ጠፍቷል ብለሽ ተናገሪ። አጥፊያችሁ የጠፋላችሁ ሰዎች አላችሁ። ዓመት በዓሎች የምታዘጋጁ እናንተ ሰዎች እግሮቻችሁ ወደ ተራራ ይወጣሉ። የተሸፈናችሁበት ጊዜ ሊያበቃ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔር ኖህን አሰበ ይላል። እግዚአብሔር ኖህን አሰበ፣ ከኖህ ጋር በመርከብ ውስጥ የነበሩትን አሰባቸው ይልና የምድር መሰረቶች ተዘጉ ይላል። ውሃ ያፈልቁ የነበሩት በየቀኑም ውሃው መጉደል ጀመረ እንጂ ሰስንም የጭንቀት ውሃ፣ የመከራ ውሃ፣ የበሽታ ውሃ በየቀኑ እግዚአብሔር እያጎደለ ካንተ ህይወት ያጎላል። የበሽታን ምንጭ ያጎላል ካንቺ ህይወት። ቤታችሁ ውስጥ በእንደዚህ አይነት በመከራ ፈሳሽ የተሰቃያችሁ ሰዎች እግዚአብሔር የኖህን ጭንቀት እንዳየ ደግሞም እንዳሰበ እግዚአብሔር አስቦሻል። እግዚአብሔር አስቦሃል። ቤትህ ላይ እያጎደለ ያለ ጉዳይ አለ። እግዚአብሔር ሊሰራ መጥቷል። የመከራን ምንጭ ሲያጎላ ያለ፣ አስጨናቂዎቻችሁን ሲያጎላ ያለው፣ የሰማይ መስኮቶች ተዘጉ የሚል ቃል አለ። ውሃ ለጥፋት ያዘንቡ የነበሩት ቆመዋል። እግዚአብሔር ደግሞ የመከራ እንጀራና ውሃ ቢሰጥህ አስተማሪው ካንተ አልተሰወረም ተብሎ እንደተጻፈ እግዚአብሔር አምላክ በመከራ ብታልፉም በመከራ ውስጥ ብትታሹም እኔ አልተውኩም አለ። ልጄ አብሬህ ነኝ አለ። ብዙ ሰዎች አሽሙር ቢናገሩ፣ ጸልይልኝ ያልካቸው፣ ጸልይልኝ ያልሻቸው ሁሉ ይህስ ባንቺ ኃጢአትና በደል የደረሰበት ነው ቢሉ እግዚአብሔር ግን ልክስ መጥቷል። እንደ ኢዮብ አንቺ ራስሽ ለነዚህ ሰዎች እስክትጸልይ እግዚአብሔር በህይወትሽ አስደናቂ ጉብኝት ሊያመጣ መጥቷል። ሊያመጣልህ ነው። ጌታ እግዚአብሔር ወዳንተ በታላቅ ጉብኝት ሲመጣ አያለው። የኔ ወንድም ከነቀፌታ ህይወት የሚያወጣችሁ ሰዎች አላችሁ። ሰው ሪጀክት ያረጋችሁ፣ ተስፋ የቆረጣችሁ፣ ህይወት ጀርባ የሰጣችሁ ሰዎች እግዚአብሔር አምላክ ወደ እናንተ መጥቷል። የዓለም ታሪክ እግዚአብሔር ባንቺ ቤት ሊለውጥ መጥቷል። ብዙ ቀንበር የሚሰብር አኖይንት ላይሽ ላይ ሲፈሳ ያለው ድንቅ የሆነ ቃሉ መገለጥ፣ የእግዚአብሔር ቃል መገለጥ፣ የጸሎት ኃይል ቤታችሁ ላይ ሲፈሳ ያለው አስደናቂ ጸጋ እናንተ ቤት ሲፈልቃ ያለው እግዚአብሔር ሆይ አመሰግናለሁ። ጉብኝት ይሆናል። እግዚአብሔር ጣልቃ የሚገባባቸው ጉዳዮች
ጉዳዮች አሉ። እግዚአብሔር የማብቂያ ባውንደሪ የማብቂያ ገደብ የሚያበጅላቸው ጉዳዮች አሉ። ኦ መንፈስ ቅዱስ አመሰግንሃለሁ። ብርቱ እጅ ስላለፈ ባርካለሁ። እግዚአብሔር ማህፀን የሚከፍትልሽ እህት አለሽ። እግዚአብሔር ነቀፌታን ያቆማል። ኢየሱስ ጌታ ነው። እኔ እግዚአብሔርን እጅ እያየሁ ስለሆነ ማገለግለው አልጠራጠርም። እመኑ። እግዚአብሔር ማህፀናችሁን የሚያስተካክልላችሁ ሰዎች አላችሁ። የሚፈውስ ነቀፌታችሁ የሚሄድላችሁ ሰዎች አላችሁ። ብቻ ግን ጌታ እኮ ነው የምትሉ ሰዎች አላችሁ። ጌታ እኮ ነው አየኝ እንደ ጎበኘኝ እንደ የምትሉ ሰዎች አላችሁ። እግዚአብሔር ሆይ አመሰግናለሁ። ለጥቂት ጊዜ የእግዚአብሔር ፊት ተሰውሮ ነበር። በታላቅ ምህረት ግን እግዚአብሔር እንደገና የሚያስቀጥላችሁ ሰዎች አላችሁ። ከፍ ብላችሁ የተዋረዳችሁ፣ ከፍ ያለ ቦታ ላይ ነበራችሁ፣ መሬት እግራችሁ የረገጠ እግዚአብሔር እንደገና እድል ሲሰጣ ያለው ኦ ጌታ ሆይ አንተ ድንቅ ነህ። ምህረትህ ታላቅ ነው። በህይወት ያኖራል። በህይወት ማኖር ብቻ አይደለም ያከብራል። ያንተ ምህረት ስምህ ለዘላለም ይባረክ። ወገኖቼ ስለተጎበኘው አመሰግናለሁ። አሜን ሃሌሉያ።